ማድረግ ብዙ ፋይዳዎች ብዙ ጥቅሞች አሉት። ዱንያዊም ሆነ አኺራዊም ጥቅሞቹ እጅግ በጣም ብዙ ናቸው። ከነሱ ስር አንደኛው ዑምራ የሚያደርግ ሰው ወንጀሉ በሙሉ ይማርለታል። ሁለተኛው ዑምራ የሚያደርግ ሰው ከድህነት አላህ ያወጣዋል። ሶስተኛው ሰውየው ዑምራ ለማድረግ ወደዚህ ወደ ሐረም ወደ መካ መጥቶ ሰላቶቹን ሲሰግድ እያንዳንዱ ሰላት ሌላ ቦታ ከሚሰገድ ከ100,000 ሰላቶች የበለጡ አጅሮች ይከተቡለታል ይጻፉለታል ማለት ነው። ታዲያ አንድ ሰው ዑምራ ሊያደርግ ከፈለገ መጀመሪያ ሻወር መውሰድ አለበት። ሱና ነው፣ ግዴታ አይደለም። ሻወር ይወስዳል። በኋላ ደግሞ ልብሱን ይለብሳል። የሚለብሰው ልብስ ነጭ ልብስ ነው። ወንድ ልጅ ከሆነ ነጭ ልብስ ነው የሚለብሰው። ከስር ምንም አይነት ልብስ መልበስ አይቻልም። ነጭ ልብስ ይለብሳል ማለት ነው። እዚህ ቦታ ላይ አንድ የሰዎችን ደረጃ እኩል እንደሆነ ለማሳየት ነው። ሁለተኛ ሰውየው ነጭ ልብስ የሚለብሰው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲናገሩ በሐዲታቸው እጅግ በጣም እኔ ዘንዳ ተወዳጅ ልብስ ነጭ ልብስ ነው ብለዋል። ወንድ ልጅ ነጭ ልብስ ይለብሳል። ሴት ልጅ ባላት ልብስ ነው የምትገባው ወደ ዑምራዋ። ምንም የምትለብሰው የልብስ አይነት የተቀመጠላት የላትም ማለት ነው። በዚህ መንገድ ነጭ ልብስ ለብሶ ከጨረሰ በኋላ 2 ረካዓ ሱና ይሰግዳል። 2 ረካዓ ሱና ሰግዶ ካገባደደ በኋላ ንያውን ይዘው ይነይታል ማለት ነው። ለበይከ ዑምራ اللهم ለበይከ ዑምራ በማለት ንያውን ያስቀምጣል ማለት ነው። ዑምራ አደርጋለሁ ወይንም ዑምራ ሰራለሁ ይላል። በቀልቡ ብቻ አይደለም በምላሱም ያን ነገር መጠቀም መናገር አለበት ማለት ነው። በዚህ መንገድ ከጨረሰ በኋላ ይሄ ሰው አሁን ሐርሟል፣ ሙህሪም ይባላል። ዑምራውን እስኪጨርስ ድረስ ከባለቤቱ ጋር ግንኙነት ማድረግ አይፈቀድለትም። ጥፍሩን መቁረጥ አይፈቀድለትም። ሽቶ ነገራቶችን ልብሱን ማስነካት አይፈቀድለትም። ጸጉሩን መነካት መላጨት አይፈቀድለትም። ሙሉ ዑምራውን እስኪጨርስ ድረስ ማለት ነው። ይህ ሰው ቀጥታ ወደ ዑምራ የሚያደርግበት ስነ ስርዓት ወደ ካዕባ ይሄዳል። ወደ ካዕባ እስኪሄድ ድረስ የነቢዩን አለይሂ ሰላቱ ወሰላም ዚክር እየተጠቀመ ይሄዳል። ያም ዚክር ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ልክ ሐረም ሲገባ ወንድ ልጅ ቀኝ እጁን ወደ ውጭ ያወጣል ማለት ነው። በዚህ መልኩ ቀኝ እጁን ጧፍ ሊያደርግ ነው። ቀኝ እጁን ወደ ውጭ ያወጣል፣ ጧፍ ያደርጋል። ጧፉን የሚጀምረው ግን ሐጀረል አስወድ ፊት ለፊት ሲደርስ ነው። ጧፍ አንድ ብሎ የሚጀምርበት ቆጠራው ማለት ነው። ልክ ሐጀረል አስወድ ጋር ሲደርስ ምሽል ከሆነ ጠጋ ብሎ ሐጀረል አስወድን ይስምና ጧፍ መዞሩን ይጀምራል። ማይችል ከሆነ ደግሞ ከሩቅ ባለበት ቀኝ እጁን ከፍ አድርጎ ቢስሚላህ አላሁ አክበር በማለት ኢሻራ ያሳያል። ከዛን ጧፍ ማድረግ ይጀምራል ይሄ ሰው ማለት ነው። ጧፍ ሲያደርግ የፈለገውን ዱዓ ማድረግ ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበናር የሚለውን ዱዓ ያበዙ ነበር። ያን ዱዓ ማብዛት ይወደዳል። ሌላ ሰውየው በቀልቡ የፈለገውን ዱዓ እያደረገ ጧፉን ያደርጋል። ዞሮ ሐጀረል አስወድ ጋር ሲመጣ 1 ይባላል። አሁንም ዞሮ ሲመጣ 2 ይባላል። ዞሮ በመጣ ቁጥር ይሄ ሰው አላሁ አክበር ይላል። ቀኝ እጁን እያነሳ እጁን መሳም የለበትም። አላሁ አክበር ብቻ ነው፣ ኢሻራ ነው። እጃቸውን አንስቶ የሚስሙ ይሄ የሌለ ነገር ነውና ማለት ነው። 7 ጊዜ በዚህ መንገድ ከጨረሰ በኋላ ጠጋይልና መቃም ኢብራሂም ዘንዳ 2 ረካዓ ይሰግዳል። 2 ረካዓ ሰግዶ ጧፍ ረካዓተይ 2 ረካዓ ሰግዶ ከጨረሰ በኋላ ወደ ሰፋ መርዋ ስነ ስርዓት ወደዛ ይገባል። ከሰፋ ነው የሚጀምረው። ሰፋ ጋር ቆሞ ዱዓ ያደርጋል፣ ዚክሮችን ያደርግና ቀጥታ ይሄ ሰው ወደ መርዋ ጉዞ ያደርጋል። ከሰፋ ተነስቶ ወደ መርዋ ሲሄድ በዚህ መሃል እዚች ቦታ ላይ ሲደርስ ወንድ ልጅ ከሆነ ይሮጣል ማለት ነው። እንዲሮጥ ይደረጋል። ያው ሩጫ ባህል ሳይሆን ዱብ ዱብ እያለ ይሄዳል። ሴቶች አይሮጡም፣ ወንዶች ብቻ ነው እንዲሮጡ የተደረገው ማለት ነው። ሴት ልጅ ሁለመናው አውራ ስለሆነ እሷ አትሮጥም። መርዋ ጋር ሲደርስ 1 ይባላል። ዞሮ ሰፋ ሲመጣ 2 ይባላል። ሄዶ በመጣ ቁጥር 7 ጊዜ በዚህ መንገድ ሳዩን ያደርጋል። ሳዩን 7 ጊዜ ካደረገ በኋላ ይህ ሰው ጸጉሩን ይላጫል ማለት ነው። ጸጉሩን ይላጫል። ወንድ ልጅ መላጨት ካልፈለገ ደግሞ ማሳጠር ይችላል። ሴት ልጅ መላጨት የለባትም፣ መላጨት ነው የተፈቀደላትም። ሴት ልጅ ጸጉሯን ነው የምታሳጥረው። ወንድ ልጅ በላጩ መላጨት ነው። መላጨት ካልፈለገ ያሳጥራል ጸጉሩን። በዚህ መንገድ ካደረገ ዑምራው ሙሉ በሙሉ ትክክልና ሰሂህ ነው ማለት ነው። ተርቲቡን ጠብቆ በዚህ መንገድ ያደርጋል።